አካችሁ ይሄን ቪዲዮ ሼር በማድረግ እህት ወንድሞቻችሁን ከሳሂሮች ከደጋሚዎች ማለት ነው ከአጭበርባሪዎች ከሌቦች ታደጓቸው። የቀልብ ዶክተር ነን ተብዬዎች የት እንዳሉ አድራሻቸው የማይታወቅ አላህ ያጋልጣቸውና ማለት ነው የብዙ እህት ወንድሞቻችን በተለይ የሴት እህቶቻችንን ህይወት እያበላሹ ነው ያሉት። እዚህም ማለች አንድ ቲክቶክ መንደር ላይ ጉፍ ብላ ማለት ነው ላይቭ ላይ ጠንቋይ የላካት የምትመስል ወደ አፍያው መንደር እንኳን ደህና መጣችሁ ያለች ወደ በሽታና ወደ ሌቦች ጋር የምትልካችሁ ማለት ነው። ልብ በሉ ተጠንቀቁ። አሰራራቸው በዲን ስም በረሱል ሰለላሁ ዐለይሂ ወሰለም ስም በየቲም ስም ነው። ደግሞ ስማችሁን ይጠይቋችኋል። የጠንቋይ ስራ ማለት ነው። ከናያታችሁ ፎቶ ሁላ የሚያስልኩ ጉዶች ናቸው። ብዙ ልጆች እየታመሙ ነው። ልብ በሉ። ዝም ብዬ አይደለም እዚህ መጥቼ የምለፈልፈው። የሰራችሁትን ገንዘብ እድሜ ልካችሁን እንድገብሩላችሁ ነው የሚያደርጓችሁ። በድግምት በሽታ ነው የምታተርፉት። ሩቅያ ሸርዒያ ምን እንደሆነ በመጀመሪያ አጣሩ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ውድ ወንድሞችና እህቶች እንግዲህ እዚህ ቪዲዮ ላይ እንደሰማችሁት እቺ እህታችን የተናገረች ያለችው ስለ ቀልብ ዶክተር ስለሚባሉት ነው። ስለ ቀልብ ዶክተር የሚባሉትን ያሉትን እውነታዎች ተናግራለች። በተጨማሪ ደግሞ ከዚህ እህት በተጨማሪ ሌሎች ወንድሞቻችን ትልቅ የሱና ወንድሞች በተውሂዳቸው ላይ የሚታወቁ በሱናቸው ላይ የሚታወቁ ትልልቅ ወንድሞቻችን ባለፉት 2 አመት 3 አመት ስለ ቀልብ ዶክተር በቂ የሆነ የማስጠንቀቅ ስራ ሰርተዋል፣ ረድም ሰጥተውበታል። እንግዲህ ዛሬ ደግሞ ኢንሻአላህ እኛም በተቻለ መጠን ስለነዚህ ቀልብ ዶክተር ስለሚባሉ ሰዎች ሰፋ ያለ ማስጠንቀቂያ ለመስራት አስበናል። ውድ ወንድሞች እነዚህ ሰዎች ቀልብ ዶክተር የሚባሉት ከነጨራሹ የማይታወቁ ሰዎች ናቸው። የት ሀገር እንዳሉ ውጭ ሀገር ይሁኑ ኢትዮጵያ ውስጥ ይሁኑ አረብ ሀገር ይሁኑ አውሮፓ ይሁኑ የት ሀገር እንዳለ አድራሻቸው አይታወቅም፣ ምንነታቸው አይታወቅም፣ ስማቸው አይታወቅም። ማን ናቸው ሰዎቹ? ስማቸው ማን ነው? የሚታወቅ ነገር የለም። የት ሀገር ነው ያሉት? አይታወቅም። አድራሻቸው ስልካቸው የት ነው? የት ወረዳ ነው? የት ክልል ነው? የት ከተማ ነው? አይታወቁም። ተደብቀው ግን በቴሌግራም ተደብቀው በፌስቡክ ተደብቀው ለብዙ አመታት የብዙ እህቶቻችንን እንደሰማችሁት የብዙ እህቶቻችንን ህይወት ያበላሹ በል እንደውም የብዙ ሰዎችን ዲንና አቂዳ የሚያበላሽ ስራ ሲሰሩ ከርመዋል ቆይተዋል። እነዚህ ሰዎች በዋናነት በጣም የተደራጁ ናቸው። ተደራጅተው በማህበር የተደራጁ የብዙ አመት የማጭበርበር ስራ ላይ የቆዩ ሆን ብለው ለሌብነት የተዘጋጁ ሰዎች መሆናቸው ግልጽ ነው። ምክንያቱም ምንም ፋና የላቸውም። ፋናቸው ምልክታቸው የለም፣ ስልክ የለም፣ አድራሻ የለም፣ ስማቸው አይታወቅም፣ የት ነው ማን ነው ምንድነው አይታወቅም። ፋናቸውን አጥፍተው የሰዎችን ገንዘብ 10,000 ብር 15,000 ብር ከዛ በላይ የጠየቁ አረብ ሀገር ያሉ ሴቶች ደግሞ 500 ሪያል እስከ 1000 ሪያል ያስከፈሉ በኦንላይን ሩቃ በቴሌግራም ብቻ ሩቃ እናደርጋለን በማለት በየቲሞች ስም ገንዘቡ ለየቲሞች ነው የቲም ማሳደጊያ ነው እያሉ በየቲሞች ስም እየነገዱ በሩቃ ስም እየነገዱ የመጡ ሰዎች ናቸው። መጠንቀቅ ያስፈልጋል። በተረፈ የነዚህ ሰዎች ችግራቸው ምንድነው ከተባለ ችግራቸው በዋናነት እያንዳንዱ የሚያደርጉት ሩቃ በሙሉ ከዲናችን ጋር የሚጋጭ በእስልምና የሌለ በሸሪዓችን የሌለ የማይታወቁ አዝካሮችንና ሩቃውን ነው ለሰዎች የሚሰጡት ማለት ነው። ከየት እንዳመጡት ባይታወቅም ከሩቃ ጋር ምንም ጭራሽ የማይገናኝ አዝካሮችን ለሰዎች እየሰጡ ነው ያሉት። ይሄ እንዳለ ሆኖ ደግሞ ትልቁ ማስፈራሪያ የሚሰጡት ለታካሚዎቻቸው ምንድነው? እኛ የምንሰጣችሁን ዚክር ለሌላ ሰዎች አሳልፋችሁ እንዳትሰጡ ነው። ለሌሎች ሰዎች አሳልፋችሁ የምትሰጡ ከሆነ ትታመማላችሁ፣ በሽታው ይጣላችኋል፣ ጅኑ ይጣላችኋል እያሉ አስፈራራሉ። አንድ ሁለተኛ እነዛን ዚክሮች ከናንተ ውጪ ሌላ ሰው አሳልፋችሁ የምትሰጡ ከሆነ በየቲሞች ገንዘብ እንደመቀለር ነው፣ በየቲሞች ገንዘብ እንደመጫወት ነው፣ ነገ አላህ ፊት ትጠየቃላችሁ ያሉ ሰዎችን ያስፈራራሉ። በተረፈ በእነዚህ ሰዎች የቴሌግራም ግሩፕ ውስጥ ብትገቡ ወይ ፌስቡክ ላይ የሚለቁትን ፌስቡክ ላይ ቴሌግራም ላይ ቲክቶክ ላይ የሚለቁትን ቪዲዮዎች ብታዩ አንድ ጤነኛ ሰው የለም። እነዚህ ሰዎች የበሽታ ምልክት፣ የሲህር ምልክት፣ የጅን ምልክት፣ የአናናስ ምልክት እያሉ የሚለቁት ምልክቶች ሙሉ በሙሉ ጤነኛ ሰው ላይ የሚታዩ ምልክቶችን ነው። ጤነኛ ሰው ላይ የሚታዩ ምልክቶችን የበሽታ ምልክት አድርገው
ማንኛውም ሰው ራሴ ታማሚ ነኝ፣ እኔ አሞኛል፣ እኔ ሲሕር አለብኝ ብሎ እንዲጠራጠርና ወስዋስ ውስጥ እንዲገባ የሚገፋፉ ናቸው። በዛ በመቀጠል እነዚህ ሰዎች ያው ሰሞኑን እነሱ ላይ ረድ በማድረግ የጀመርኩትን ስራ ለማደናቀፍ እንግዲህ ግልጽ የሆነ ዘመቻ በእኔ ላይ ከፍቷል ማለት ነው። እንዲህ ከዚህ ላይ የምትመለከቱት እነሱ የጻፉት ጽሁፍ ነው። የሌለ የልብ ወለድ ታሪክ ረምላ የምትባል ሴት ስም ፈጥረው ይችን ሴት ደፍሯል፣ ደፋሪ ነው፣ አስገድዶ ደፍሯል እያሉ እንግዲህ በእኔ ላይ የስም ማጥፋት ዘመቻ ከፍቷል ማለት ነው። ይሄ ስለተደረገ ምናልባት የነሱን ሴራ ከማጋለጥ የነሱን ተንኮል ከማጋለጥ የነሱን የማጭበርበርና የሌብነት ገመድ ከመበጣጠስ የሚያግደኝ ነገር የለም። ነገር ግን ሰዎቹ በዚህ በኩል የተደራጁ ይህን ያክል ተደራጅተው ሆን ብለው የሚሰሩ ቲክቶክ ላይ ብዙ አካውንት አላቸው፣ ፌክ አካውንቶች። ሁሉም አካውንቶች ላይ ብትገቡ ፌክ አካውንት መሆኑን ታያላችሁ። ፌስቡክ ላይ እንደዛው፣ በየቴሌግራሙ፣ በየፌስቡኩ፣ በየቲክቶኩ ማአት ናቸው፣ ተቆጥሮ አያልቅም። ተደራጅተው በድርጅት መልክ እንደ ማህበር ተደራጅተው የሚሰሩ ሰዎች ናቸው። አንድ ሰው ስለነሱ ከተናገረ ቀጥታ እነዛን ሰዎች ማጥቃትና ስም ማጥፋት ስራ ውስጥ ይገባሉ። የስም ማጥፋት ስራ ውስጥ ገብተው ሰዎችን ያጠፋሉ ማለት ነው። መጠንቀቅ ያስፈልጋል ማለት ነው። እነዚህ ሰዎች በከፍተኛ ጥንቃቄ መጠንቀቅ ያስፈልጋል። ዲናችሁን ጠብቁ። ገንዘባችሁን ለማይታወቁ ሰዎች አትስጡ። እነዚህ ሰዎች አይታወቁም። ማን ነው? ምንድን ናቸው? የት ነው ያሉት? ምንነታቸው ምንድን ነው? የማይታወቁ ሰዎች ላይ አካውንት ብር ያስገባችሁ ገንዘባችሁን አትበሉ። ሩቅያ ካስፈለገ በአካባቢያችሁ ያሉ በሰፈራችሁ ያሉ ሩቃ ቤቶች ካሉ በእነዛ ሰዎች መታከም በቂ ነው። ይህን ካልኩኝ ይበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።